ውድ የፀጉር ቅባቶችን ከመግዛቱ በፊት ይህን በቤት ውስጥ የሚዘጋጅ ዘዴ ሞክረው ያውቃሉ? እነሆ። ሽንኩርት ለወጥ ብቻ ሳይሆን ለፀጉር እድገትም ተአምር የመስራት አቅም እንዳለው ያውቃሉ? ብዙዎች ሽታውን ቢፈሩትም ውጤቱን ያዩ ግን የፀጉር መድኃኒት ብለውታል። በሽንኩርት ውስጥ የሚገኘው ከፍተኛ የሰልፈር መጠን የፀጉር መነቃቀልን በአጭር ጊዜ ውስጥ ከማስቆሙ በላይ የተመለጡ የራስ ክፍሎች ላይ አዲስ ፀጉር እንዲበቅል ያደርጋል። አጠቃቀሙም በጣም ቀላል ነው። ቀይ ሽንኩርትን ፈጭቶ ውሃውን ብቻ በመጭመቅ ራስ ቅል ላይ መቀባትና ለ30 ደቂቃ ያህል ማቆየት። ይህ የተፈጥሮ ዘዴ የራስ ቅል ላይ የደም ዝውውርን በማፋጠን ፀጉሩ ወፍራምና ጠንካራ እንዲሆን ይረዳል። ሽታው እንዳያስቸግረው ጥቂት የሎሚ ጭማቂ ወይም ጥሩ መዓዛ ያለው ዘይት በመቀላቀል መጠቀም ይቻላል። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት